ስለ ክሪክ ፓትሪክ የስልጠናና የትምህርት ሞዴል ስንቶቻችን እናውቃለን? ሰላም ሰላም ውድ ቤተሰቦቼ እንደሰንብታችኋል። ይህን ቪዲዮ እስከ መጨረሻው ተመልክታችሁ በህይወታችሁ ላይ ብትተገብሩት እጅግ ታተርፉበታላችሁ። ክሪክ ፓትሪክ የስልጠናና የትምህርት ሞዴል በ1959 እንደ ኢሮፒያን አቆጣጠር ዶናልድ ክሪክ ፓትሪክ በተባለ ምሁር የተሰራ ሞዴል ነው። ሞዴል አንድ ሰው ከሰለጠነ፣ ከተማረ፣ ካሰለጠነና ካስተማረ በኋላ ምን ማድረግ እንዳለበት ደረጃና በቅደም ተከተል ይነግረናል። የመጀመሪያ ደረጃ ወይም ሌቭል 1 የሚባለው ሪአክሽን ወይም ስሜትን መለካት ነው። አንድ ሰው ካስተማረ ካሰለጠነ በኋላ የሰልጣኞችንና የተማሪዎቹን ስሜት ማወቅ መለካት አለበት። ስለዚህ ትምህርቱ እንዴት ነበር? ስልጠናው እንዴት ነበር? ትምህርቱ አካባቢ ኢንቫይሮንመንቱ ሲመቻል ወይ? ይህንና ሌሎችን ጥያቄዎችን በመጠየቅ የተማሪዎችን ወይም የሰልጣኞችን ስሜት መለካት አለበት ማለት ነው። ሁለተኛ ደረጃ ወይም ሌቭል 2 የሚባለው ለርኒንግ ወይም ደግሞ ዕውቀታቸውን መለካት ነው። ይህ ደግሞ ከስሜት ከፍ ይላል። ስለዚህ አንድ ሰው የተማረውን የሰለጠነውን አውቆታል ወይ ብሎ ጥያቄ መጠየቅ። ይህን ለማድረግ ከስልጠናና ከትምህርት በፊትና በኋላ ጥያቄዎችን መጠየቅ፣ ስለተማሩት አንዳንድ ነገር እንዲያቀርቡ ማድረግ። እኒህንና ሌሎችን በማድረግ የዕውቀት ደረጃቸውን መለካት ይቻላል ማለት ነው። ደረጃ 3 ወይም ሌቭል 3 የባህሪ ለውጥ ወይም ቢሄቪራል ቼንጅ። ሰዎች ከተማሩ ከሰለጠኑ በኋላ ባህሪ ለውጥ ማምጣት አለባቸው። ስለዚህ አሰልጣኝ፣ አስተማሪ በተማሪዎቻቸውና በሰልጣኞቻቸው ላይ የባህሪ ለውጥ መኖሩን ማረጋገጥ መቻል አለባቸው። አለበለዚያ ምንም ትርጉም የለውም ማለት ነው። ደረጃ 4 ወይም ሌቭል 4 ሪዛልት ወይም ደግሞ ውጤት። አንድ ሰው ከተማረ ከሰለጠነ በኋላ በተቋሙ፣ በማህበረሰቡ እንዲሁም በአካባቢው ላይ ለውጥ ማምጣት መቻል አለበት። ስለዚህ አንድ አሰልጣኝ፣ አንድ አስተማሪ ያስተማረውን ተማሪ፣ ያሰለጠነውን ሰልጣኝ በተቋሙ ላይ፣ በማህበረሰቡ ላይ፣ በቤቱ ላይ ውጤት ማምጣቱን መለካት መቻል አለበት ማለት ነው። ስለዚህ አንድ ስልጠና ወይም ትምህርት በስሜት ወይም ሪአክሽን እና ለርኒንግ ወይም በዕውቀት የሚለካ አይደለም ማለት ነው። እስከ መጨረሻው ደረጃ ድረስ መሄድ መቻል አለበት ማለት ነው። የሀገራችን የትምህርትና የስልጠና ስርዓት ይህን ሲከተል አናየውም። ስንቶቻችን ይህን እናደርጋለን? ኮመንት ላይ ጻፉልኝ እስኪ። አመሰግናለሁ።